ጠቅላይ ሚኒስትርነትሳ እሱ ነው ጸቡ ካላችሁኝ እውነት እላችኋለሁ በሰላማዊ መንገድና በምርጫ እስከሆነ ድረስ ጠቅላይ ሚኒስትር ችግር የለውም። መጥፎ የሚሆነው እኔ ብቻ ነኝ የምችለው እናንተ አትችሉ ምናምን እሱ ጥሩ አይደለም። ከሱ ውጭ ግን በንግግርና በውይይት ችግር የለም። ሁለተኛው እሱ ነው። ሶስተኛው ሰላም እምቢ አለ አልገባም ብሎ ትምህርት ቤት የሚያዘጋ የሚያግት ካለስ ህግ የማስከበር ስልጣናችን ስለሆነ እንታገለዋለን። የታገልነው ነው ያለነው። አትታገሉ እጃችሁ አጣጥፋችሁ ተቀመጡ ካልከን ህዳሴ የሚባል የለም፣ ወጥቶ መግባት የለም። ችግር እኮ ነው። በየቦታው ሽፍታ ሞልቷል። we have to ፋይት እያደረግን ከገባስ እንተዋለን። ለምሳሌ ፕሪቶሪያ እኮ አስደማሚ ድል ነው የኔ ወንድም። መቀሌ በ24 ሰዓት መግባት እንችል ነበር። እያሸነፍን ነው። ያለቀ ጦርነት እኮ ግድ የለም ሰላም ይሻላል። 2 ሰው ቢተርፍ 3 ሰው ቢተርፍ ኢትዮጵያዊ ነው ብለን ፈረምን እንጂ እኮ እያሸነፍን ነበር። ታውቃላችሁ ሁላችሁ ምን ያክል ለሰላም ኮሚትመንት እንዳለን ያሳያል። በሰላማዊ መንገድ የተሻለ ሐሳብ የተሻለ አቅም ይዞ የመጣ ካለስ በደስታ አትጠራጠሩ እሱ therefore